የዓለም ዋንጫው የፍጻሜ ጨዋታ ሊደረግ ጥቂት ሰዓታት ሲቀሩ የቡድኑ የሕክምና ባለሙያ ዳንኤል ማርቲኔዝ ከሪያል ማድሪድ ተላከውን ደብዳቤ ለዲማሪያ ሰጡት። ዲማሪያም እያለቀሰ ደብዳቤውን ቀዳዶ ጣለው። እዚያው ስሜት ውስጥ ሆኖ በጊዜው የአርጀንቲና አሰልጣኝ ወደ ነበሩት አሌሃንድሮ ሳቤላ መራ። ለሀገሬ ያለኝን ሁሉ ለመስጠት ዝግጁ ነኝ፣ እባክህን ይህ ጨዋታ እንዲያመልጠኝ አትፍቀድ ሲል ተማጸነ። አሌሃንድሮ ሳቤላ በጊዜው ዲማሪያን ማሰለፍ ቢፈልጉ እንኳን ከሪያል ማድሪድ ተላከው ደብዳቤ ዲማሪያ በፍጻሜው ጨዋታ ላይ እንዳይሳተፍ በጥብቅ ይከለክላል። አርጀንቲና በሩብ ፍጻሜው ከቤልጂየም ጋር ባደረገችው ጨዋታ ጭኑ ላይ ከባድ ጉዳት ደርሶበታል። ማድሪዶች በክረምቱ በውድ ዋጋ ለመሸጥ እያሰቡት ስለሆነ በፍጻሜው ጨዋታ ላይ ተሰልፎ ጉዳቱ እንዳይባባስ የሚያግድ ደብዳቤ ለአርጀንቲናውያን ላኩ። ዲማሪያም በፍጻሜው ጨዋታ ላይ ሳይሳተፍ ቀረ። አርጀንቲናም በጀርመን 1-0 ተሸንፋ ዋንጫውን አጣች። ይህ ለዲማሪያ የምንጊዜም ትልቁ የወጥ ጠባሳ ሆነ። ከ2014 በኋላ ባሉት ዓመታት አርጀንቲና በ2015-16 የኮፓ አሜሪካ ፍጻሜዎችን ስትሸነፍ ዲማሪያ በእነዚያ ጨዋታዎች ላይ በጉዳት ምክንያት ሙሉ አቅሙ ማሳየት አልቻለም ነበር። በዚያ የተነሳ የአርጀንቲና ሚዲያዎችና ደጋፊዎች በትልልቅ ጨዋታዎች ላይ የማይጠቅም ፈሪና ተሰባሪ እያሉ ከፍተኛ የስድብና የትችት ናዳ ወረዱበት። ትችቱ ከእግር ኳስም አልፎ በቤተሰቡና በግል ሕይወቱ ላይ የስነ ልቦና ቀውስ ፈጠረ። ዲማሪያ በነበረበት ከፍተኛ የጭንቀት ዲፕሬሽንና የፍርሃት ስሜት ምክንያት የእግር ኳስ ሕይወቱን ለማቆም አስቦ ነበር። ሁኔታውን ለማቋቋም ሲል ለረጅም ጊዜ ከስነ ልቦና ባለሙያ የሕክምና እርዳታ መውሰድ ጀመረ። ዲማሪያ ተስፋ አልቆረጠም። በ2021 የኮፓ አሜሪካ ፍጻሜ አርጀንቲና ከብራዚል ጋር ስትጫወት ብቸኛዋን የማሸነፊያ ግብ አስቆጠረ። አርጀንቲና ከ28 ዓመታት በኋላ የመጀመሪያ ዋንጫ እንድታነሳ አደረገ። ይህ ለዲማሪያ የነጻነት ቀን ነበር። Argentina, our champions, Messi has done it, ending 28 years of hurt for his country. What a goal it was from Di Maria. And what a feeling. በዚህ ብቻ አላበቃም። በ2022 የኳታር ዓለም ዋንጫ ላይ ተሰለፈ። በፍጻሜው ጨዋታ ፈረንሳይ ላይ አስደናቂ ጎል አስቆጥሮና ፔናልቲ አስገኝቶ አርጀንቲና የዓለም ዋንጫ እንድታነሳ ዋናው ሞተር ሆነ። ገና ሳይቀየር ሜዳ ላይ እያለ ዋንጫውን ሳያነሳ እያነባ የነበረው ዲማሪያ የ2014ቱን የስነ ልቦና ስብራቱና የዓመታት ስቃዩን የጠረገለት የእፎይታ አምባ ስለመሆኑ አጠያይቅም። ዲማሪያ ከነዛ አስከፊ ጊዜያቶች ተላቆ ከሀገሩ ጋር ክብርን የተጎናጸፈ ዘመን የማይሽረው ተጫዋች ነው።